ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ ነው። ጫማ የሌለው አንድ ሰው ብቻ መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ ጫማ ስላልነበረ የተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገው ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የሌለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር።